ዓለማችንን በበላይነት የሚመሩት ግዙፍ የደህንነት ተቋማት፣ ባንኮች፣ ወታደራዊ ሳተላይቶችና የመንግስታት ምስጢራዊ ሰርቨሮች በሙሉ በአንድ ሴኮንድ ውስጥ ሙሉ በሙሉ ሊጠፉና ቁልፋቸው ለጠላት ሊሰጥ ጥቂት ቀናት ብቻ ቀርቶት ነበር። የዓለማችንን የሳይበር መዋቅር ያናወጠውና የአሜሪካን ኤፍቢአይ ጨምሮ ታላላቅ የደህንነት ተቋማትን ያስደነገጠው ጠላት የትጥቅ ጦር አልነበረም፣ የትላንትናው ታማኝ ጓደኛ እንጂ። ዛሬ በወንጀል ፈለግ ለ5 ዓመታት ሙሉ ማንነቱን ደብቆ የዓለምን ምስጢር ሊቆጣጠር ተቃርቦ የነበረውን ያንን ፍጹም የዲጂታል ሰላይ ኤክስዜድ ዩቲልስን ምስጢራዊ ታሪክ እንመረምራለን። ታሪኩ የሚጀምረው በ2021 ነው። በዓለሙ አቀፍ የሊነክስ ሶፍትዌር ማህበረሰብ ውስጥ ጂያታን የተባለ አዲስ ፕሮግራመር ብቅ አለ። ላይነክስ በዓለማችን ላይ ያሉ 90% የሚሆኑትን ታላላቅ ሰርቨሮች የሚያንቀሳቅስ የመረጃ መረብ ነው። ጂያታን እጅግ ጎበዝ፣ ታጋሽና ጨዋ ፕሮግራመር በመሆን ለ3 ዓመታት ያህል ያለምንም ክፍያ የላይነክስ ሶፍትዌሮችን በነፃ ሲያስተካክልና ሲያሻሽል ቆየ። በእነዚህ ዓመታት ውስጥ የላቀ ታማኝነት ስላተረፈ የኤክስዜድ ዩቲልስ የተባለውን ነገር ግን መላው ዓለም የሚጠቀምበትን እጅግ ወሳኝ የደህንነት ሶፍትዌር ሙሉ በሙሉ እንዲያስተዳድር ቁልፉ ተሰጠው። ማንም ሰው ጥርጣሬ አልነበረውም። ይህ ጨዋ ሰው በውስጡ እባብ ደብቆ የያዘ ዓለምን ለማንበርከክ የተላከ እጅግ አደገኛ የስለላ ድርጅት አባል ነበር። ያ የማይታየው የጀርባ በር ባክዶር እና ድንገተኛው ስህተት። በ2024 ዓ.ም መጀመሪያ ላይ ጂያታን ሙሉ ስልጣኑን በመጠቀም በሶፍትዌሩ ውስጥ ማንም ሊያየው የማይችል የጀርባ በር ወይም ባክዶር የተባለ የሰላይ ኮድ ቀረበ። ይህ ኮድ አንዴ ስራ ከጀመረ ጂያታንና ከጀርባው ያሉ አደገኛ አካላት ያለምንም የይለፍ ቃል ወይም ፓስወርድ የዓለማችንን ማንኛውንም ሰርቨርና ባንክ ሰብረው እንዲገቡ ሙሉ ቁልፍ ይሰጣቸዋል። ወጥመዱ ፍጹም ነበር። ነገር ግን ወጥመዱ ሊተገበር ጥቂት ቀናት ሲቀሩት በአጋጣሚ የተፈጠረ አንድ ትንሽ ስህተት ሁሉንም ነገር አበላሸው። አንድሬስ ፍሬንድ የተባለ የማይክሮሶፍት መሐንዲስ የኮምፒውተር ፍጥነት በ0.5 ሰከንድ ወይም በግማሽ ሰከንድ ብቻ መዘግየቱን አስተዋለ። ይህንን ግማሽ ሰከንድ ተከትሎ በጥልቀት ሲመረምር በዓለማችን ላይ ያሉ ኮምፒውተሮች በሙሉ ለመቆጣጠር በሚስጥር የተተከለውን ያንን አደገኛ የሰላይ ኮድ አገኘው። እንደ ጉም የበነነው ሰላይ ኮዱ እንደተገኘ መላው ዓለም በድንጋጤ ተናወጠ። ሆኖም ምርመራው ሲጀመር ጂያታን የተባለው አካውንትና ሰው በአንድ ጀንበር እንደ ጉም በኖ ጠፋ። የአሜሪካ ኤፍቢአይ እና ሰላይን በሚስጥር ለማሰራት አንድ ግለሰብ አቅም በላይ እንደሆነና አንድ ትልቅና ሀያል ሀገር እንደ ሩሲያ ወይም ቻይና ያሉ የመንግስት የስለላ ድርጅት እንዳለበት አረጋገጡ። ነገር ግን እስከ ዛሬዋ ሰከንድ ድረስ ይህንን ኮድ የጻፈው እውነተኛው ጂያታን ማን ነው ለሚለው ጥያቄ ፍንጭ እንኳን ማግኘት አልተቻለም። ዲጂታሉ ዓለም ከትልቅ ጥፋት በግማሽ ሰከንድ ስህተት ቢተርፍም እውነተኛው ጠላታችን ግን አሁንም በሚስጥር መካከላችን ላይ አለ። እናንተስ ምን ታስባላችሁ? ይህንን ጥቃት የሰነዘረችው የትኛዋ ሀገር ትመስላችኋለች? ሐሳባችሁን በኮሜንት አጋሩኝ። የወንጀል ፈለግ ነበርን። ሰላም።